ጤና ይስጥልኝ። ስለ ኩላሊት እጥበት ወይም ሄሞዳያሊሲስ ያለው ግንዛቤ ምን ይመስላል? ዛሬ በዚህ ጉዳይ ላይ መሰረታዊ ነገሮችን እንነጋገራለን። ሄሞዳያሊሲስ ወይም ኩላሊት እጥበት ማለት ኩላሊቱ በተለያዩ በሽታዎች ምክንያት ደክሞበት የመጨረሻ ደረጃ የደረሰና የዘወትር ተግባራቱን ማከናወን ያቃተው ታካሚ በሰው ሰራሽ መንገድ በዘመናዊ መሳሪያዎችና በዘመናዊ ዳያሊሲስ ማሽን በመታገዝ ሰውነት ውስጥ የተጠራቀሙ ጎጂ ንጥረ ነገሮችና መርዛማ ነገሮችን ትርፈሳሽ የመሳሰሉትን በማስወገድ ከህመም ከስቃይና እንዲሁም ከሞት የሚታደግ ለኩላሊት ድክመት አንደኛውና ዋነኛው የህክምና አማራጭ። ዳያሊሲስ ሁለት አይነት ነው። አንደኛው አኪዩት ወይም አጣዳፊ የኩላሊት መድከም ኖሮ በጊዜያዊ ችግር ምክንያት የኩላሊት መድከም ኖሮ ለተወሰኑ ቀናት ወይም ሳምንታት በዳያሊሲስና በሌሎች ህክምና ታግዞ ሊድን የሚችል አይነት የኩላሊት ጉዳት የምናክምበት አኪዩት ዳያሊሲስ የሚባለው ሲሆን፣ ሁለተኛው ስር የሰደደ ወደ ኋላ የማይመለስ ማያገግም አይነት የኩላሊት ጉዳት ወይም ክሮኒክ ኪድኒ ዲዚዝ ሲኖር የምንሰጠው ዘላቂ የሆነ ማይቋረጥ በሳምንት 3 ጊዜ መቀጠል ያለበት የዳያሊሲስ አይነት ነው። ስለዚህ ዳያሊሲስ የራሱ የሆኑ ተግዳሮቶች ቢኖሩትም ከህመም ከስቃይ እንዲሁም ከሞት ሊታደግ የሚችል ዘመኑ ያመጣው ዘመናዊ ህክምናና በጣም ጥሩ የሆነ ህክምና ነው ማለት ነው። ይህን ስንል ግን ዳያሊሲስ ከችግሮቹ ላይ የጸዳ ነው ማለት አይደለም። በዋነኞቹ ዋና ተግዳሮቶቹ አንደኛ ዳያሊሲስ በጣም ውድ ህክምና ነው። በተለይ በቋሚነት የሚደረግ ከሆነ በሳምንት 3 ጊዜ አንድ ታካሚ ወደ ዳያሊሲስ ማዕከል መጥቶ ለ4 ሰዓታት ተኝቶ ወይም ቁጭ ብሎ ዳያሊሲስ ማድረግ ይጠበቅበታል። ይሄም ቋሚ የሆነ ማይቋረጥ ወጪ ይጠይቃል። ይህም ከአብዛኛው ወገኖቻችን የህክምና አቅም በላይ ስለሆነ ገንዘብ በማጣት የሚቸገሩ ብዙ ወገኖች አሉ። በዚህ አጋጣሚ እነዚህን ወገኖች መርዳትን ትልቅ የጽድቅ ስራ መሆኑን ማስታወስ ወዳለሁ። ሁለተኛ በሳምንት 3 ጊዜ ተመላልሶ ለ4 ሰዓት ቁጭ ብሎ ተኝቶ መታከም በራሱ ትልቅ የጊዜ መስዋዕትነትን ይፈልጋል። ይሄ ደግሞ ለታካሚው ብቻ ሳይሆን ለታካሚው አብሮ ለማስታመም ለማገዝ አብሮ የሚመጣ አንድ የቤተሰብ አባል ብዙውን ጊዜ አንድ የቤተሰብ አብሮ መምጣት ይኖርበታል። ስለዚህ የአስታማሚውም የታካሚውም ከህይወቱ ወይም ከጊዜው ቀላል የማይባል ጊዜ ህክምናው ጋር በተያያዘ ያሳልፋል ማለት ነው። ስለዚህ ትልቅ የጊዜ መስዋዕትነትም የቤተሰብም እገዛና መስዋዕትነት የሚጠይቅ ህክምና ነው። ከዛ ውጭ እንደማንኛውም ህክምና መጠነኛ የሆኑ የማይመቹ ነገሮች ሳይድ ኢፌክቶች አንዳንዴ ሊያጋጥሙ ይችላሉ። ይሄ ዝም ብሎ ክኒንን በምንወስድበት ጊዜ ማንኛውም ህክምና የጎንዮሽ ጉዳት ስላለው ዳያሊሲስም የራሱ የጎንዮሽ ጉዳቶች ሊኖሩት፣ ግን ይህን ካለመገንዘብ አንዳንድ ሰዎች ካለ ግንዛቤ ማለስ ወይም በተሳሳተ ኢንፎርሜሽን ስለ ዳያሊሲስ የተዛቡ ኔጌቲቭ የሆኑ አመለካከቶች አሉ። እነዚህ መስተካከል አለባቸው። ይሄውም ዳያሊሲስ ስቃይ የተሞላ ነው፣ ዳያሊሲስ ምንም አያድንም፣ አይጠቅምም፣ ስቃዩና ህመሙ ይበልጣል የሚሉ የተሳሳቱ አመለካከቶች አሉ። በተቃራኒው ዳያሊሲስ ከህመም የሚገላግል ኩላሊት የደከመበት ሰው ብዙ አስፈሪ ህይወትም ሊያሳጡ የሚችሉ የጤና ጉዳቶች ይኖሩታል። ያን ሁሉ በማከም አሻሽሎ ጤናማና ምርታማ ዜጋ ለመሆን የሚያበቃ የህክምና አይነት ነው። ይህም ጥሩ ውጤት ለማግኘት ደግሞ ኩላሊት ጉዳት ያለበት ሰው በተለይ ተገቢውን ክትትል በኩላሊት ባለሙያ አድርጎ ዳያሊሲስ መጀመር በሚገባው ሰው ሰዓት መጀመር ደግሞ ውጤቱ ያማረ እንዲሆን ያደርጋል። ካልሆነ በጣም ነገሮች ተወሳስበው መጥፎ ደረጃ ከደረሱ በኋላ ዘግይቶ መጀመር የራሱ የሆኑ እንግልቶች የራሱ የሆኑ ጉዳቶችና ተጨማሪ ወጪዎችም ስለሚኖሩት ቅድመ ክትትል እያደረግን በባለሙያ በታገዘ ዳያሊሲስ ጀምሩ ስንባል በፍጥነት ጀምረን ብንታከም የተሻለ ውጤት እናገኛለን። ላለው ለኩላሊት ጤናችን ዋጋ እንስጥ። ጤና ይስጥልኝ።